የኔ ልዕልት እንደተከፋሽብኝ እኮ አውቃለሁ፣ ግን ምን ላድርግ? እኔም እኮ ግራ ቢገባኝ የማደርገው ባጣ ነው። እሺ በቃ ልቀቀኝ። አልለቅሽም። አንቺን የለቀኩለት እኮ ነው ዓለም ሁሉ የሚጨልምብኝ። እና እንደዛ ከሆነ የማንለቀቅበትን መንገድ ማመቻቸት ነው። የኔ እናት ፍቅር እኮ የተመቻቸ ለጥ ያለ ሜዳ ሳይሆን በተራራና በቁልቁለት የተሞላ ውጣ ውረድ የበዛበት ነው ትይኛል ነበር። ተራራም እኮ ተወጥቶ ያልቃል፣ ቁልቁለትም ተወርዶ። ታዲያ ምን የኛ ማብቂያ አጣ? በቃ እኛ አብረን ከሆነን ምንም የሚያሸንፈን ነገር አይኖርም። እስኪ ሆና ደግሞ የቤቲ እናት ጋር ደውዬ ነበር። ስልኩን እሷ ናት ቦርሳ ውስጥ ያስቀመጠችው። ለምን? ድንገት እነሱ ባይመቹ ደውዪልኝ ብዬ ነው ያስገባሁት አለች። ግን እኮ ስልኩን ቤቲ ስታየው እንደማታውቀው ነው ያስመሰለችው። እማ ልጅቷ እኮ ጠሽ ናት። እንዴት ነው የምታስታውሰው? ምን አለበት ግን ነገር አለሟን እንደረሳችሁ አንተን የምትረሳ ኖሮ። እሱ እኮ የኔ ቀን ከሌት ጸሎቴ ነው። ትንሽ ከቆየው ግን እኔም አብጃ አብረት አስታመመናል። ኧረ ተይ ፍቅር፣ አንቺ አበድሽለትማ ህይወቴ የጨለማ ማውጣት ማለት እኮ ነው። በጣም አፈቅርሻለሁ አውቃለሁ። በእርግጥ ብዙ ጥፋት አጠፋለሁ። ከህይወቴ ከጥፋት ውጭ ምንም አንድ ጥሩ ስራ የለውም። ግን ደግሞ ይኸውልሽ ለአንቺ ያለኝ ፍቅር ምንም ነገር ያልተጨመረበት እውነተኛ ፍቅር ነው። በጣም አፈቅርሻለሁ። ግን ይሄ በቃላት የምትለኝ ፍቅርን በቃላት ብቻ ሳይሆን በተግባር ማኖረኝ። እሺ ታኖርሻለሁ። ጠፍተሻል። ምንሽ ነው? ምን እባክህ ሰሞኑን ከከተማ ወጣ ብዬ ነበረ። እና እናንተ ኤክስፖርትም ኢምፖርትም ስታደርጉ አትናገሩም አይደል? ምን ሁላችሁም ጥሩ ሙድ ላይ እኮ አልነበራችሁ። ኧረ ነው እባክህ። አዳማ አንዲት አክስት አለችኝ። እሷ ጋር ሄጄ መንፈሴን አድሼ መጣሁኝ። እንደውም ይኸውልህ እኛም ጫካ እንግባ መሰለኝ። ይሄ መንፈሳችን ምናምን እንዲታደስ ማለት ምን ነው? ችግር አለ? እስኪ ተወን። እኔ የምልህ ለኪራ ደውለልህ ታውቃለህ? ኧረ የሆነ ቀን ደውዬለት ጫጫታ ውስጥ ነው ያለው፣ መልሼ እደውላለሁ ብሎም አልደወለም። ጫጫታ ውስጥ ሳይሆን የነበረው ቤት ውስጥ ነው። ማለት ምንድን ነው እንደዛ ቤት ውስጥ የሚጮኸው? ኧረ ተወኝ አለ ዘፋኙ። ይኸውልህ እሱን በአካል ሄደህ ካላየኸው እንዲህ የሚገለጽ ነገር አለ። እኔም ወደዛ እየሄድኩ ነበረ። ቡና ልጠጣ ብዬ እኮ ገብቼ ነው እዚህ። እና ታዲያ እንዘዛ አንሄድም አብረን? እኔ ብራብኝ እባክህ። አልገባኝም። ችግር አለ እንደ አንተና ኪራ መሀል? ኧረ ወፍ ምንም ነገር የለም። አልሄድም ስትል ነዋ። ትንሽ ስለደበረኝ እና እንሂዳ። ኪራ ፈታቱ ይገጣጥምሻል። እዛ ይሻላል። አዎ አንቺ ምን ቅመሽ ነው እንደዚህ እንደ ጅቡቲ ሹፌር አይነሽ የፈጠጠው? ኧረ እኔ ምንም አልቀምኩም፣ ግን ጠዋት ስኳር ቅሜ ነበር። ለማንም እንዳትናገር እሺ? ደግሞ አንቺ ኬን ያመጡሽ? አስታወስከኝ? ግን ይሄንም ፊት ከመፈጠሬ ጀምሮ አይቼው አላውቅም። እንዴ እኔ እኮ 121 ቁጥር ነኝ። የምን ቁጥር ነው ደግሞ እሱ? እንዴ ያልጋይ ቁጥር ነው። አንተ ደግሞ 132 ቁጥር ነህ። ምንድን ነው የምታወሪው? ቆይ ሰዎቹ የት ሄደው ነው? እንደውም ያኔ ከክፍለ አልወጋም ብለህ ስትወጣ የተዋወቅኩ አይደለ እንዴ? አይደለሁም። አንቺማ የሆነ የላላ ነገር አለሽ። አንተ ግን አትዋሽ። ትልቅ ሰው እኮ አይዋሽም። ውሸት ጥሩ አይደለም። ያምሻል እንዴ? ያምሻል አትበለኝ። ያምሻል አትበለኝ። እኔ ጤነኛ ነኝ። ያምሻል እንዳትለኝ። ኪራ አብዳለች ያሉ አንቺ ነው። አላበርኩም። ውጣልኝ። አላበርኩም። አብዳለች አትበለኝ። ውጣልኝ። አላበርኩም። እኔ ጤነኛ ነኝ። ቆይ ምንድን ነው እዚህ ቤት ውስጥ የገባው? የመጣው ሰው ሁሉ ጤነኛ አይሆንም። ቅዱስዬ፣ አንቺ ጦሰኛ እንዴት ነሽ? እንዴት ነህ? እኔ ነኝ ጦሰኛ? እስከ ዛሬ ጦሰኝነቱን አልረሳከውም እንዴ? እዚህ ቤት እስካልወጣሽ ድረስ መቼም አልረሳውም። አይ የዘላለም የአእምሮ ጣዋሳ ልሆንብህ ነዋ። አእምሮ ስትይ ቆይ ምን ሆና ነው ያቺ ልጅ? የቷ? ሳሎን ያለችው ነቻ። ቤቲ ነው እንዴ? አረ ቤቲ ማለት እሷ ነች። እሷ ናት።
ያማታል ሲሉ እኮ በዚህ ደረጃ አልመሰለኝም ነበር። አረ በፈጠረህ እንዳትሰማ። ለዚህ ነው እንደዛ ቆሌን ገፋ ያስወጣችኝ። ያምሻል ብላት ነው? አዎ። እና እሷ አልጋ ቁጥር አውቃለሁ ምናምን ስትል ምን ላድርጋት? አይዞህ እንደ ተበላሸ ሬዲዮ የዋጤ ቆጡን ስትቀባጥር እኛም ደግሞ ስንሰማት ነው የምንውለው። እኔ እዚህ አልቆይም። ኪራ ሲመጣ መኪና ውስጥ ነኝ በይው። እሺ። አይ ቅዱሴ፣ አንተ ሴትክ፣ እኔ ከርታታ የት ልሂድ? የትም። እስኪ እንደፈረደብኝ ደግሞ ገብቼ ላባብላት። በየትኛውም እድሜና ጾታ ደህናሽ ምሩዬ? አለሁ። ቀስ ነው መርካኝ